ሄሎ ሄሎ አንቺ ቁና አስተነፍሽ ይሰማኛል እኮ ደህና አደርክ? አድሬያለሁ። እንዴት ነሽ? ብቻህን ያደርከው? እጭ አሁንስ እንደው ማንስ ብታስለው? ማንሽ አንቺ ራስሽን አጋልጭ ማንሽ? ሄለን ነች አይደል? እንደጠረጠርኩት እሷ ነች። Oh my god! ደውል። ሄሎ ማነው? ሄሎ ጥጋቡ ለቀቀሽ? ደህና ነገር ጋብዞኝ እንደሚያክሰው ደግሞ ጥጋብ ምናምን ትላለህ እንዴ? አይ አሁንም እንደዚህ አይነት ሙድም ታራምጁ። እኔ ደግሞ በሽታሽ ከለቀቀሽ ብዬ መደወኔ ነበርኩ። ባይ ዘ ዌይ ንቄ ነው እንጂ ብሎክ ያላደረኩ እኔ ማናገር እድል ራሱ አታገኝም ነበር። ለምን እንደደወልኩ ግን አውቀሻል? አይ ጓደኛሽ ትናንት ደውላ በጣም እንደምትወጂኝና ሁሌ ስደውል የምትሆኚው ነገር ሁሉ እያስመሰልሽ እንደሆነ ምናምን ስነግረኝ እስኪ ዛሬ ደግሞ ለውጥ ካላት ሊያት ብዬ ነበር የደወልኩት። አንቺ አሁንም ትገሸላለጫለሽ። ወይ ነው አንቺ ካዲ ይሁዳ ገደልኩሽ ዛሬ። ለራስሽ ብዬ ነው እና መንኳት ነው የምትለኝ? ያው ከጓደኛሽ በላይ ጉድሽን የሚያውቅ የለም። እንዴት አላምናት? ተሳስተሃል። እኔ ምንህም ተምችቶኛ አያውቅም። Oh hell no! ነው እሺ፣ ሁለተኛ አልደውልሽም። ቻው። እንዴ ቆይ አሁንም ጆሮ ላይ ልዘጋው ነው? አዎ እኔ ከማይወዱኝ ሰዎች ጋር ጊዜ ማባከን አልወድም። ለምን እንዳልወደድኩ ምናምን አትጠይቀኝም? አይ ምክንያቱም ምንም አያደርግልኝም። ለማንኛውም ብሎክ ምናምን ማድረግ አይጠበቅብሽም። ስልክሽን አሁን ስለምደልተው ተሳስቼ እንኳን አልደውልልሽም። እሺ ቻው። በሽቃጣ ገንፎ በወተት እያወራረርኩ መብላት በጣም ነው የምወደው። ምን ነው? አይ ተው። የምትወደው ሙቪስ ምንድነው? ኦል ታይም ፌቨሪቴ ከሆነ ዛራና ቻንድራ። ምን ጆሮዬ ነው? ምን ነው አይመቹሽም እንዴ? ምንድነው አልኩ። ሰሞኑን ደግሞ ላቭ አይላንድም እየተመቸኝ ነው። ምን ይባላል? አንቺ ምንድነው ማየት የሚመችሽ? እኔ ኳስ ነው ማየው። የዩናይትድ ደጋፊ ነኝ። ኳስ አልወድም። Oh hell no! ጀጂ ያረክሽ ባልሆነ ኧረ አይደለም። ካንገት ጀርባ ያለው ታቱ ምንድነው የሚለው? Only God can judge me ነው የሚለው። Are you serious right now, bro? አንዴ ስልክ አናግሬ ልምጣ? ይቻላል። አንዴ ጠብቀኝ መጣሁ። ሄሎ እንዴት ሆናችሁ? ይሄን ነው አሪፍ ልጅ ነው ካላገኘሽው ብለሽ ያሳመንሽ? ሲንግል መሆን መረረኝ ምናምን ስትል ጋላግልሽ ብዬ ነው። አንቺ አምሻል እንዴ? ከዚህስ ያ የሰፈራችን ድንጋይ የሚያሞቀው አፍቃሪ ይሻለኝ ነበር። አራት አካብጂ ይሄን ያክል ሊከፋ አይችልም። ዛራና ቻንድራ ነው የሚመቸኝ አለኝ እኮ። እንዴ እኔ በጓሮ በር ልቆሰቁሰው ነው። ደውለሽ ንገሪው ከፈለግሽ። እንዴ አንቺ አምሻል እንዴ? እንደ ቤተሰብ ነን እንዳታቀያይሚኝ። አያገባኝም። ጭራሽ ነው ማያገባኝ። ወይኔ ጉዴ! ምን ብዬ ነው የምነግረው? ተብሽኪ ቢቷላችሁ? እኔ የለኝም። አንቺስ? ሚያው 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 ሚያው። አንቺ እራኡ እስክርቢቶ ይኸው። አመሰግናለሁ። አረ ችግር የለውም ሰደው። አረ ጓደኞቹ ያዩሻል ሰው መስራቂያ መሳረቂያ አትሁኚ። እሱን ታዩና ተርፍ እስክርቢቶ አለሽ? ያለኝን ነው የሰጠሁት። Are you serious right now? አንቺ በዚህ አይነት ብር አበድሪኝ ቢልሽ ከባንክ ተበድረሽ ታበድሪዋለሽ። ሲያንሰው ነው አይገርምሽም? Whoa, hey. ምኑ አቆርቆሮ ራስ ነች። ሰውየው ብትጠበሽ አይሸታውም። ለምንድነው ሌላ የሚፈልግሽን ሰው ማፈልጊው? ሲጀመር ከዚህ ሁሉ ሴት ተማሪ እኔ መርጦ ትርፍ እስክርቢቶ መጠየቁ ራሱ ለኔ ያለውን ቦታ ያሳያል። Really nigga? You guys አይጽፍም። አይጽፍም? ያንቺ ስጩ እንዴ? እኔ በምን አባቴ ልጽፍ ነው? ስጩ አትልኪዛ ጫማለቂ ዴ አራሳበርሹ
ባለሽበት እንዳትንቀሳቀሺ And I oh. ለካ አንዴ አይተሽኛል ምንድነው በዚህ ለሊት ምንድነው እንደዚህ ዘፈን በርግደሽ ዲስትራክት አረክሽኝ እኮ ተዘናጋው እንዴ ምንድነው በዚህ ሰዓት ስራ መስራት እንኳን አልቻልም እንዴ ለምንድነው የምታዘናጊኝ Really nigga? ምን አለ የረባ ነገር እቺ ቲቪ ቆንጆ ትመስላለች ስንት ኢንች ነች ዛሬ ማንወጣ እስኪ ታይን ካልጋ ውስጥ መውጣት ራሱ ስራው ነውብኛል እንኳን ውጪ ልውጣ አንቺ ምንድነው ለወንድ እንደዚህ መሆን እንዴ ተነሽናሽን ሰብስቢ በእናትሽ ወደዛ ተጨማለቂ ደርሶብሽ ይው አልልሽም ፍቅር ህመሙ ከባድ ነው ልቤ ላይ 10,000 ጉማሬዎች ክምር ያሉብኝ እስኪ መስለኝ ነው ክብድ ያለኝ ወየው ጉዴ የዛሬ ጫን ያለው ነው እንዴ ታወቅሽ ያጎቱ ስም እኮ ጫን ያለው ነው ቆይ ባለፈው ገደል ይግባ ምናምን ስትይ ነበር እንዴ የምረሳው መስሎኝ እኮ ነው እንደዛ ያልኩሽ ግን አልሆነም እንዴ እሱ ነው አየሽ እሱም ከብዶታል ጨንቆታል ድምጼ ናፍቆታል ማለት እኮ ነው ኦኬ የገጠምሽ መሆኑ ነው ሄሎ ሰላም ነው አለው እግዚአብሔር ይመስገን ማን ልበል እናቱ ከተጣላን ገና 2 ሳምንታችን ነው በ2 ሳምንት ውስጥ መቼም ድምጼ እንደማረሽ ሁለታችንም እናውቀዋለን ድራማውን ተይና በሰንሳት አናግኝ አራኔ አክስቴ ትሙት አላወቅኩም Yo! ልለማመጥሽ ምናምን አለም ባይዞ የደወልኩት የሆነ ሙሽጥ ነገር ረስተሻልና ትፈልጊዋለሽ ወይስ ልጣለው የሚለው ልጠይቅሽ ነው የደወልኩት አንተ ማረባ ድምጼን ለመስማት ምክንያት አደርድር ናፍቄክ ነው የደወልከው ቆሮቆራ ፍርፋታ ወሪ በቃ ትፈልጊዋለሽ አትፈልጊው ቆሮቆርህን አበጥርበት አልፈልገው ቀጥሎ ወጣልኝ በቃ ውጥት ነው ያለልኝ አክስቴ ትሙት ብለሽ ለምንድን ነው ያዋሸሽው አረ ተያት የተረገመች ሴትዮ ለምን ድብና አትልም ዩ ጋይስ እንዴት እድለኞች እንደሆነን ተደብረን ቁጭ ባልበት ማን ቢደውል ጥሩ ነው ማን እንዳምጣው ነው እንዳትይ ቤቶሎ ነው ላይ አርገሻንሹና እንደደበርበት ሄሎ አንቺ የእንቁላሌ አስኳል የልቤ ትርታ የጫማዬ ሶል እንዴት አደርሽልኝ ትንሽ አበዛው መሰለኝ ይቅርታ አለሽልኝ አለውልህ ደሞ በህልሜ ያየውሽ እኮ ዛሬ የምር ምን ያደረኩ ያሪለ በቃ ስታሳድጂኝ ያደርሽው ምን አርግ ብዬ ነው ማሳደድ ነፍጥሽና ናፍጠሽ ልብስ ላይ ካልጠረኩ ብለሽ እንዲው ስታሮርጂኝ ያደርሽው ብቻሽን አለሽም እንዴ ማን ድምጽ ነው የሚሰማኝ አረ ቲቪው እኮ ነው የሚጮኸው ነው እንዴ እና መቼ ነው የምንገናኘው ነገ እኮ ልደቴ ነው አብረን አናከብርም ይቻላል ጓደኞቼን ይዤ እመጣለሁ ያው ትመግበናለህ ማን ነው አብረን እናከብራለን እሺ ስጦታስ ምን ይዛችሁልኝ ነው የምመጡት እግርና እጃችንን ቀልዴን ነው ባዶ እጃችንን አመጣም ካልሲም ቢሆን እናመጣለን ሙዲያሽ በቃ ትሽ ዝም ስልሽ በግ መሰልኩሽ እንዴ እነዛ የብረት ምጣድ ቂጥ የመሳሰሉ ጓደኞችሽ ሲያሽካኩ ማይሰማኝ መሰለሽ ሙድ ይዛችሁ ሞታችኋል ቦርኮ ሁላ ጆሬ ላይ ዘጋው Emotional damage. እንዴ ኦንላይን ገባ ያሙተ ሰው ኦንላይን ያየሽ እኮ ነው የምትመስዩ ድሮስ ላይ ገባ ነው እንዴ ታዲያ ከማን አባቱ ጋር ሊያወራ ነው የገባው ከኔ ጋር ተኮራርፎ ሴትዮ ተረጋጊ ኦንላይን ለመጀናጀን ብቻ አይደለም የሚገባው ፕሮፋይል ብቻውን ቀየረ እንዴ በቃ ሰውየው ጠዋት ተነስቶ የዕለት ተዕለት ተግባሩን በተከበረ ቁጥር እያንዳንዱ ነገር ሊያስገርምሽ ነው ማለት ነው አያም ኤፍሪማን ይላል ነፃ ነኝ ካሁን ወዲህ የእናንተው ነኝ እያላቸው እኮ ነው ሴቶቹ ኡፍ ደና ብሎክ ያደረገሽን ሌላ አካውንት ከፍተሽ ከምትቃጠይ ስልክሽን አምጪ ለኔ ስጪ እንዳውም ተነሽ አዲስ ቀሚስ እንገዛለን በዛ በኮሪደሩ መስመር አሪፍ ፎቶ ታንሽኛለሽ ከዛን አናታናቱ ላይ የፖስትኩኝ ጨጓራውን ካልገሸለጥኩት እኔ አስተለፈች አይደለም ተነሽ ቆይ ተረጋጊ እንጂ ብሎክ ተደራርጋችኋል እኮ እሱ እንዳንቺ ስራ ፈቶ አዲስ አካውንት ከፍቶ ላያይሽ ይችላል ያል ካላየም ያለበት ድረስ ሄደን እናሳየዋለን ተነሽ ጉድ ፈላ እኔ ስራ አለብኝ አያገባኝም ተነሽ ሴስኪ ፎቶ ነው የምታነሺኝ ዛሬ እንዴ በሩማን ከፈተልሽ ከቤት ተጣልቼ ማድርበታችን ነው የመጣው ታጋበል ምን በረሳ ሙድ ማራመድሽ ነው ባለፈው እኮ ተጣልተን ነበር የተለያየ ነው ቁኒንም ማሳረፍበት አጥቼ ነው የመጣሁት እያልኩ ወሬ ታበዛለህ እንዴ
መኖሪያ ሁኔታዬን ካመቻቸው በኋላ መልሰን መኮራረፍ እንችላለን። አይ እንግዲህ ሰውዬ እኔ ማረፊያ ፈልጌ ነው የመጣሁት። ለፈተና የፈጠረኝ ሰውዬ ለማረፍ ሴቶቹ ጓደኞች ጋር ታርፊኝ ነበር። አድብ። ማን የደወለው? እንግዳ አለብኝ። ሰፈር ደርሳ ሳይሆን አይቀርማው ራሱ እየደወለች ያለችው ነው ወሰደኝ ብላ። እስኪ ማን አባቷ ነች እንዴ? ይቺ አዞ ፊት ከሽንት ቤት ሲወጣ አይታጠብም እንዳትጠጊው ብያት ነበር እኮ። እንዴት አባርገን ያሳመንካት። እዚህ ምድር ላይ ስኖር ትልቁ ዓላማሽ እኔን ብቻ የማስቀረት ነው አይደል? ያላመሉ ቤቱን እንዴት ነው እንደዚህ ፏ ያደረገው ላለው አጅሬ ለካ ከዛች መጋዝ እግር ጋር ተቀጣጥረህልኛል። ከእንደገና ደወለች። ሄሎ ዛሬ አይመቸውም፣ ወደ ቤትሽ ተመለሽ፣ ቢዚ ነው። ማነሽ አንቺ? አንተ ግን ዝም በያት በእናትሽ፣ ዝም ብላ ነው። ሻንጣ ራስ ሁለተኛ እንዳትደውልልኝ። ደህና ደር። እሺ ለምንድን ነው ቂጥሽን አፈንድደሽ የተኛሽው አውቀሽ? ምንድን ነው የምታወራው? እኔ ማፈነድደው ነገር ራሱ የለኝም። በእናትሽ ተነሽና እዛ የተቀለለ ፍራሽ አለ እሱ ላይ ተኝ። እምቢያው ሂጂ ከቤቴ ሂጂ።